ቅዱስ አሜን። አቤቱ ቸር እግዚአብሔር አምላካችን ሆይ በዚህ ዕለት በዚህ ሰዓት በዚህ ስፍራ በቸርነትህ ስለሰበሰብከን ለዚህ ከፍተኛ ቀጠሮ ስላደረስከን ከሁሉ አስቀድሞ ቅዱስ ስምህን እናመሰግናለን። ቸር እግዚአብሔር አምላካችን ሆይ ሁለት ወይም ሶስት ሆናችሁ በስሜ ከተሰበሰባችሁበት እኔም ከዚያ በመካከላችሁ እገኛለሁ ብለሃልና ቃል ኪዳንህን እንድታጸናለን፣ በመካከላችን እንድትገኝልን፣ ስብሰባችን እንድትባርክልን፣ እናውቀው የሚገባንን የሚጠቅመንን ትምህርት እንድታስተምረን፣ አይምሯችን ሊሸከመው ሊመረምረው ሊረዳው የሚችለውን ምስጢር እንድትገልጽልን ቅዱስ መንፈስህን እንድታሳድርብን ሀገራችን ኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያናችንን ክርስቲያን ሕዝብህን በቸርነት እንድታስብልን ዘመኑን እንድትባርክልን ምድር የተቀበለችውን አደራ በሰላም እንድትመልስ ለሕዝብህ የምግብ ሕይወት ለፈቀድክለት ሁሉ የሚጠቀምበት አድርገህ ዘሪን አዝመራውን እንድትባርከው ከዚህ ጊዜ ከሰዓት ድረስከን የሚመጣው ለተና ሰዓት ለተደሰ እንለምንሃለን እንማልድሃለን። ክብር ምስጋና ለወልድ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። አባታችን ሆይ የምትነግሰው ይቀደስ ፈቃድህ በሰማይ እንደሆነች በምድር ትሁን። የዕለት እንጀራችንን ስጠን በደላችንን ይቅር በለን እኛም የበደሉንን እንደምንላቸው ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል ምስጋና ለዘላለሙ። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በገብርኤል ሰላምታ ሰላም ነሽ፣ በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስ ምስጉን አምላክ ጸጋን የተሞላሽ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። ኦ እግዚእ ኢየሱስ ክርስቶስ በከመ በሳህልከ ምሕረትከ ትሠረይ ኃጢአቴ ወኃጢአተ ኩሉ ሕዝብ። ጌታ ኢየሱስ ክርስቶስ እንደ ይቅርታ እንደ ቸርነት የኔንም የሕዝብህንም ኃጢአት አስተሰርይ። በማወቅ ባለማወቅ በማሰብ በመስራት በመናገር የተፈጸመውን ሁሉ ይባርክልን። ጥቅምት 14 ቀን 1996 ዓመተ ምህረት በዛሬ ዕለት ልዩ የኢትዮጵያ መታሰቢያ አለበት። የገድለ ቅዱሳን ታሪክ መሰባሰቢያ እንዲሆን በተዘጋጀው ስንክሳር በተባለው መጽሐፍ በዓመት ውስጥ የልዩ ቅዱሳን መታሰቢያ ተመዝግቦ ይገኛል። እንግዲህ ያ እንዳካሄዱ ከሆነ በእውነት በየዓመቱ እያደገ መሄድ የሚገባው መጽሐፍ ነበረ ማለት ይቻላል። አሁን ግን ያው አንድ ጊዜ የተመዘገበውን ብቻ እየመላለስን እናነባለን እንጂ አልጨመረም። እግዚአብሔር ስራ ፈቶ አይደለም።
ከሞላ ጎደል ሰውም ጠፍቶ አይደለም በዚህ ጉዳይ ላይ የሚያስብበት ስለጠፋና በየጊዜው የሚነሳው የሰው ክፋት እየጨመረ በሚሄዱና ወገኖቹን ማክበር እያቃተው ስለሄደ እጥነት እየሰፋ ሄዶ ያንን ሰው ታሪክ የቅድስና ህይወት መዝግቦ ከማስቀመጥ ይልቅ ኃጢአቱን ጽፎ ማስቀመጥ ይቀለዋል አሁን ጊዜ እና ይሄ በመሆኑ አሁን አለ የምንለው ስንፋር ከ700 ዓመት በፊት የተጻፈ ነው ከዚያ በፊት የተጻፈውን ከሞላ ጎደል ማስተዋሻ ይዘን በአመት ውስጥ በዛሬ ቀን ሆኖ ብለን እንተርካለን እንግዲህ በዚያ መሰረት ዛሬ ጥቅምት 14 ቀን የብዙ ቅዱሳን መታሰቢያ ተመዝግቦ እናገኛለን አንዱ እና እኛን የሚመለከተው የሐዋርያው የዲያቆኑ ፊልጶስ ታሪክ ነው እረፍቱ ዛሬ ነው ጥቅምት 14 ቀን በነገራችን ላይ እስከዛሬ በኢትዮጵያ የሐዋርያትን የሰማዕታትን የልዩ ቅዱሳን ስም መታሰቢያ ቤተክርስቲያን ሲሰራ በዚህ አባት ስም አልተሰራም እና አቡነ ተክለ ሃይማኖት የተሾሙ ጊዜ የእሱን ቤተክርስቲያን ሰሩ አዲስ አበባ ኮልፌ ፊልጶስ የሚባለው አስታውሱ እንደሆነ ሳቸውን አጀሰሩ እና ስራውን የጨረሱ የመረቁት የካቲት 20 ቀን ነው እሳቸውም ራሳቸውን የመጀመሪያ ጳጳስ አድርገው በመሰየም እንደሱ አድርገው በመቁጠር ዕለተ ዕረፍት ሰው ያኛውን ቀን በየዓመቱ እንዲከበር አደረጉ እና ያኛው ቀን ነው የሚከበረው ዕለተ ዕረፍቱ ግን ዛሬ ነው ስለዚህ አባት ሐዋርያትም ብዙ መስክረውለታል በሲኖዶስ መጽሐፋቸው ቅዱስ ጳውሎስ ሲናገር ለዲያቆናት ማጥመቅ አልተፈቀደም ከሁለቱ በቀር ብሎ አንዱ የንግስት ህንደከን ጃንደረባ ለማጥመቅ የተፈቀደለት ዲያቆኑ ፊልጶስ ሁለተኛው እኔን ጳውሎስን ለማጥመቅ የተፈቀደለት ሐናንያ ነው ብሎ ተጠቅሷቸዋል በዲያቆን አስራት ማጥመቅ የለም ማስተማር ይችላል መሐላ የተነሱ አበው ከልዩ እምነት ካደጉ በኋላ ተጠርተው የሚመጡና ወደ ቤተክርስቲያን የሚገቡ ቢኖሩ የ3 ዓመት ዲያቆን ይዛህ ዘበራናት ላይ የጸለየ አጥምቃቸው ብለው ስራ ሰርተዋል እሱም ጥምቀት አይደለም ከዚህ በኋላ ወደ ዋናው ጥምቀት ሲገቡ የሱ ያጠምቃቸው
ዋናው ጥምቀት ግን ድጋሚ አይደለም እና ራሱን ቅዱስ እስጢፋኖስን የታላክ በእደ ሀባ አንበረ ተባርካለሁ ብሎ እጁን በሰው ላይ የጫነበት ወይም አጠምቃለሁ ብሎ የቃጣበት ጊዜ የለም። ወደ ዲያቆን ስርዓት አቀበ የዲቁናን ስርዓት ጠብቆ ኖረ ነው የሚለው። ሊቀ ዲያቆናት እሱ ነው። ፊልጶስ ከሰባቱ ዲያቆናት አንዱ ነው። ይህ ተቀዳሚው ሊቀ ዲያቆናት ቅዱስ እስጢፋኖስ ነው። ግን በዲቁና ስርዓት ማጥመቅ ስለሌለ ከማስተማር በስተቀር አላጠመቀም። ይህን አባት ግን መንፈስ ቅዱስ ጠርቶ አዘዘው። ግብረ ሐዋርያት ወይም የሐዋርያት ሥራ መጽሐፍ ታነቡ በምዕራፍ 8 ከቁጥር 26 እስከ 39 ተጽፎ የምታገኙት ታሪክ ነው። መልአከ እግዚአብሔር ይላል በቀትር ጊዜ ፊልጶስን ወደ ጋዛ በሚወርደው መንገድ በቀትር ጊዜ ተነስተህ ሂድ አለው እና ሄደ። እዚያ እንደቆመ አንድ ኢትዮጵያዊ የፋሲካን በዓል ለማክበር ሄደ። ከፍተኛ ባለስልጣን በሰረገላ ሆኖ በዚያ መንገድ ሲመጣ አገኘ እና መንፈስ ቅዱስ ይህን ሰረገላ ተከተለው አለ። ባጠገቡ ሲያልፍ ተከተለው። ሰውየው ድምፁን ከፍ አድርጎ የነቢዩን የኢሳይያስን መጽሐፍ ያነብ ነበር ይላል። የቀድሞ ሰዎች ሲጸልዩ እንዲህ ነበሩ። አንዳንዶቹ በጣም ይጮሁ ነበር። ሌላ ቢቀር ዛሬም ቢሆን በባላገር ያሉ ሰዎች ጸሎት በሚያደርጉ ጊዜ ድምፃቸውን እያሰሙ ነው የሚጸልዩ። እርግጥ ድምፅን በጣም ማሰማቱ አንዳንድ ጊዜ የማይጠቅም መስሎ ይገኛል። ጌታ እንደተናገረው ፈሪሳውያን እንደዚህ ነበሩ እና በጩኸታቸው ብዛት እግዚአብሔር የሚሰማ ይመስላቸው ነበር ብሏል። አንዳንድ አበው ግን የሚሉት ነው ድምፁ እያሰማ ሲጸልይ አንድ ሰው ቃሉ ወደ ጆሮ ይደርሳል እና ሌላ ከመስማት ያግደዋል። ስለዚህ ልቡን መሰብሰብ ይችላል። በለሆሳስ በቀስታ የሚጸልይና በሐሳብ ብቻ የሚጸልይ ከሆነ ጆሮውን በጆሮ የሚገባውን መከላከል አይችልም እና ያንን የጸሎትን ይዞታ ሐሳቡን በመከፋፈል ያበላሽበታል ብለው ያስባሉ። በዚህ ምክንያት ድምፃቸውን እያሰሙ ነው የሚጸልዩ የቀድሞ ሰዎች ሁሉ። የማንዳንድ ታላላቅ ሰዎች እጅ ካላጨበጨቡ አጠገባቸው ቆመው አይሰሙም። አይምሯቸው በተመስጦ ውስጥ ያለና ምንም ነገር አይሰማቸውም። ለዚህ አድርጎ ነበር። ይህን የፈለኩት ለምንድነው? ወሰሞ ያነብብ መጽሐፈ ኢሳይያስ ይላል። የነቢዩን የኢሳይያስን መጽሐፍ ሲያነብ ሰማው ነው። ሰረገላው ይገሰግሳል።
እኔ በጋሪ ዘመን ደርሳችሁ እንደዚህ አዲስ አበባ የደረሰው ካለ ያውቀው ይችላል። ያለዚያ ዛሬም ወደ አዳማ ወደ ናዝሬት ወደ ደብረ ዘይት ወጣ ያለ ሰው ይረዳ ይችላል። እንትኑ የፈረሱ ኮቴ ኳ ሲል እንደዚያ ነው እና በዚያ መካከል እየገሰገሰ ሲሄድ ምን ሰረገላ ተከተለው አለው መንፈስ ቅዱስ ተከትሎ ሲሄድ የነቢዩን የኢሳይያስን መጽሐፍ ሲያነብ ሰማው እና የሚያነበው ክፍል ደግሞ በትንቢተ ኢሳይያስ ምዕራፍ 53 ቁጥር 7 እና 8 የሚገኘው ነበር። ወነገረ መጽሐፍ ሀባ ያነብብ ከመዝይብል መጽአ ከመበግ ይጠባ ወከመበግ ዘይጅብ በቅር መዘይ ቀርጾ ከማሁ ከፈታሁ በህማሙ ፍቅር ወለ ይረግዝዎ ወመን ይነግድ ልደቱ መታተተ ምድር ህይወቱ የሚያነበው የመጽሐፉ ክፍል እንዲህ ነበር። እንደ በግ ሊታረድ መጣ። በግ ጸጉሩን በሚሸልቱት ፊት በምንዳያን ብሎ እንደማይናገር እሱም መከራ ሲያጸኑበት በምንዳያን ብሎ አልተናገረም። አሁን እስከ ሰማይ ወደ ምድር መወለዱን ማን ይናገራል? ከምድር ስራው ተፈጽሟልና የሚለውን ነበር የሚያነበው እና ፊልጶስ ለመሆኑ ይህን የምታነበው መጽሐፍ ታውቀዋለህ ያለው? አይ የሚያስተማረኝ የለም በምን አውቀዋለሁ? ከቻልክ ና እየሰረገላ ሁንና አስረዳኝ ብሎ ለመነው። ከሰረገላው ላይ ወጥቶ ያስተምረው ጀመር። በዚያው በነቢዩ በኢሳይያስ መጽሐፍ ትንቢት እነሆ ድንግል ትጸንስ ወትወልድ ወልደ ወትሰምዮ ስሙ አማኑኤል ትወጽእ በትረ እምስለ እሴይ ወያድኅ ጽዮንን ድንግል በድንግልና ጸንሳ በድንግልና ወንድ ትወልዳለች፣ ስሙንም አማኑኤል ትለዋለች። በትር ከእሴይ ትወጣለች፣ አበባም ከእርሷ ይወጣል የሚለውን ይህንን የመሳሰለውን ቃል ሁሉ ስለ ጌታ የተነገረውን ቀጥሎም በሱ የሚያምኑ ሰዎች መጠመቅ እንዳለባቸው የሚገልጸው ሁሉ አስተማረው ነው። ይህን እየተነጋገሩ አካል በደረ የሰውየው ትምህርት ዛሬ ብዙ ሰዎች ወታደር ቀመስ ሆኑ የቤተ መንግስት ባለስልጣን ሆኑ ሁሉ ዳዊት ደግማሉ በግዕዝ ነው። ትርጉሙን አያውቁም። እንደዚያ ነበር ማለት ነው እና ከመዝሙረ ዳዊት ጋራ የኢሳይያስ ትንቢት የኢትዮጵያ እንዳንድ ትምህርት ሆኖ የሚጸለይ ጸሎት እንደነበረ ነው የሚያሳየው። ይህን እየተነጋገሩ ውሃ ካለበት ሲደርሱ ነዋ ማይ ወመኒ ከላን ተጠምቀው ውሃ ይኸው ታዲያ እንዳልጠመቅ ማን ይከለክለኛል? የሚከለክለኝ ማን ነው አለው። ሐዋርያው ይህ ላይ ተጠነቀቀ ይመስላል። በፍጹም ልብህ ልታምን ይገባሃል፣ በፍጹም ልብህ ልታምን ተፈቅዶልሃል አለው። ሰውየው ደግሞ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ እኔ አምናለሁ ብሎ ነው የመለሰለት። ይህ ላይ የምናየው አስደናቂ ምስጢር የያዘ ታሪክ ነው። ሐዋርያው እንዲህ ብለህ ብታምን አይደለም ያለው፣ መጽሐፉም እንደሱ አይልም። በዚያው መጽሐፍ
ስለ ኢየሱስ ክርስቶስ ሰፋ አድርጎ አስተማረው ነው የሚል እና ውሃ አለ እንዳልጠመቅ የሚከለክለኝ ማን ነው ሲለው አይ ትችላለህ ያተጠመቅ አይደለም ያለው በፍጹም ልብ ብታምን ወይም ልታምን ይገባሃል ታምን ተፈቅዶልሃል ያ ዝርዝር ትምህርት ለወለቱ ከሆነ ተማሪው እንግዳ እንደመሆኑ መጠን ተጠመቅ ከፈለክ እንዲህ ብለህ መናገር ያስፈልጋል ብሎ ያስተምረው ይገባ ነበር አላለም በፍጹም ልብ ልታምን ይገባሃል ነው ያለው ተማሪውም ደግሞ ታዲያ ስትጠመቅ ምን ላድርግ ወይስ የምናገረው ቃል አለው ይባል ጠየቀም እኔ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ ነው ያለ በእርግጥም የሐዋርያው መልእክት የመንፈስ ቅዱስ ትእዛዝ መሆኑን የኢትዮጵያው ጥሪ የመንፈስ ቅዱስ ጥሪ መሆኑን የምናውቀው በዚህ ነው ወንጌልን ስናነብ በሐዋርያት መካከል እንኳን በዚህ ቃል የተጠቀመ ሆኖ የምናገኘው ቅዱስ ጴጥሮስ ነው በከባድ ጥያቄ ውስጥ ብዙዎች ኤርምያስ ነው ዮሐንስ መጥምቅ ነው እያሉ ብዙ ያስቸግሩ ነበር እና ቅዱስ ጴጥሮስ ይህን ምስክርነት ሲሰጥ በሐዋርያት መካከል ትልቅ ችግር ነበር ኤርምያስ ነው ኤልያስ ነው ዮሐንስ ነው የሚሉ ሐሳባቸውን ጠቅልላችሁ ብሎ ችግሩ ነበር ሲሰራው የሚያዩት ታምራት ሁሉ ሰው ይሰራዋል የማይባል ነው እና በጣም ችግር ነበራቸው ቀድሞ ከነበሩት ነቢያት ሲያስቡ እንዲህ ያለ እንግዳ ታሪክ የሚሰሩ ወይም በትምህርታቸው ጠንከር ብለው በእስራኤል መካከል የታወቁ ነቢያቶቻቸው ኤልያስ ኤርምያስ ዮሐንስ መጥምቅ ስለነበሩ ከነዚህ አንዱ ተመልሶ መጥቶ ይሆናል እንጂ ሌላ ሰው ይህን ያደርገውም የሚል ሐሳብ ነበር የነበራቸው ሰዎች ማን ይሉኛል በመስተቃቸው በቂሳሪያ የየልባቸውን ሐሳብ ዮሐንስ ነው የሚሉ አሉ ኤልያስ ነው የሚሉም አሉ ኤርምያስ ነው የሚሉም አሉ ከነቢያት አንዱ ነው የሚሉም አሉ ያሉት እነሱ ለመሸሽ ነው ይህን ቋንቋ የተናገሩት እሱ ግን ግልጥ ፍረጥ ባለ ቋንቋ ለምን ወደፊት መምህራን የሚሆኑ ናቸውና ያን በሆዳቸው ያስቀምጡት አመጽ ሆኖባቸው ከጸጋው እንዳይከለክላቸው ከጥሪ እንዳያስቀራቸው እናንተስ ማን ትሉኛላችሁ አላቸው አሁን ግልጥ ጥያቄ ነው ከሁሉም ቅዱስ ጴጥሮስ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለ አንተ የዮና ልጅ ስምዖን ብፁዕ ነህ ይህንን ምስጢር የገለጠልህ አባቴ ነው እንጂ ሥጋዊ ደማዊ አይደለም ስለዚህ በአንተ መሰረትነት ላይ ቤተክርስቲያንን እሰራታለሁ የገሃነም ደጆች አይበረቱባትም ብሎ ጌታ ተናገረ ይሄ ነው እንግዲህ እነዚያ እንኳን በትምህርቱ አብረው የቆዩት ደፍረው ቶሎ ይህንን ቃል መናገር አልቻሉም በአንድ ቀን ትምህርት ቀርቶ ማለት ነው ይሄ ግን እግዚአብሔር የጠራው ስለሆነ ወዲያውኑ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ ብሎ ተጠመቀ ከተጠመቀ በኋላ ግን መንፈስ ቅዱስ
ፊልጶስ ነጥቆ ወደ ሌላ ሀገር ወሰደው። ለምን? ሰውየው ግን ደስ እያለው ወደ ሀገሩ ገባ ነው የሚለው መጽሐፉ። እንደዚህ ነው የሚለው መንፈስ ቅዱስ ፊልጶስን ነጥቆ ወደ ሌላ ወሰደው። ሰውየው ግን ደስ እያለው ወደ ሀገሩ ገባ ነው የሚለው። ይሄ ደስታ እንደው አይደለም። ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ እንዲል ምስጢሩንም አነጋገሩንም የገለጸለት አምላክ የሰጠው ያሳየው ብርሃን አለ ማለት ነው። በዚያ ጸጋ መሰረት የሚገርማችሁ በሐዋርያት ዘመን ብዙ ጊዜ የመንፈስ ቅዱስ መውረድ ተደጋግሞ እንደደረሰ ተጽፏል። በምዕራፍ 2 ብቻ የተጻፈው አይደለም። በምዕራፍ 9 ወረደ መንፈስ ቅዱስ ላይ ለሳውል ለውጡ ጳውሎስ መንፈስ ቅዱስ በሳውል ላይ ወረደ ተብሎ ተጽፏል። እና በምዕራፍ 10 ቅዱስ ጴጥሮስ በማስተማር ላይ ሳለ እንዲያውም ቀድሞ እንኳን በተጠመቁት ላይ ነበረ፣ አሁን ግን ባልተጠመቁት ላይ ነው መንፈስ ቅዱስ ወረደባቸው ነው። እና ቅዱስ ጴጥሮስ እንዴት እነዚህ ሳይጠመቁ መንፈስ ቅዱስን ተቀብለው በልዩ ቋንቋ ይናገራሉ ብለው ይጠይቁት፣ እኔ እኮ አምላክ አይደለሁም የመንፈስ ቅዱስን ጸጋ መከልከል እንዴት እችላለሁ ብሎ እንደመለሰላቸው ተጽፏል። በምዕራፍ 19 ቅዱስ ጳውሎስ ያስተምር እንደዚህ ተደርጓል። ከዚያ ወዲህ ግን ይሄ ነገር የለም አልተደረገም። መሰረቱ ግን አሁን እንዳልነው የፊልጶስና የጃንደረባው ስርዓት ነው። ከዚያ ወዲህ ይህ ባይሆን ኖሮ በየጊዜው ምዕመናን በተጠመቁ ቁጥር መንፈስ ቅዱስ ሲወርድ ልዩ ምልክት ያስፈልገናል ማለት ይለመድ ነበር። ያ ሳይሆን በሃይማኖት መቀበል ጸጋውን ስርዓቱ ከተፈጸመ ጸጋው የማይጎል መሆኑን በሃይማኖት መቀበል ተለመደ እና ሰውየው ደስ እያለው ወደ ሀገሩ ገባ ይላል። ከዚያ ጊዜ ጀምሮ ነው እምነት የኢትዮጵያ የክርስትና እምነት የገባው። የውጭ ሰዎች በ330 እስከ 40 ባለው ጊዜ ውስጥ ነው የገባ ያሉ ይተርካሉ። አይደለም፣ ያ ስርዓት የተሟላበት መጽሐፍት የተካከሉበት እንጂ የጥምቀት እምነት የገባ በንግሥት እሌኒ በጅሮንድ ነው። አባ ሰላማ ሁኔታውን አይቶ በጠየቀ ጊዜ እምነት ያለው ግብረት ያለው ጥምቀት ያለው ቁርባን የለም ለምንድን ነው ብሎ በጠየቀ ጊዜ እምነትን ግብረትን ያመጡልን የዋውያን አባቶቻችን ናቸው። ጥምቀትን ያመጣው የንግሥት እሌኒ ጃንደረባ በጅሮንድ ነው። ቁርባንን ለመስራት ግን የተላከልን ሐዋርያ የለም ብለው ነው የመለሱለት። ለዚህ ነው እንግዲህ ፍሬምናጦስ ወደ ኒቅያ ጉባኤ የተላከው ስርዓት ለማሟላት እንጂ ጥምቀት እምነት ሐዋርያ ዘመን ነው ወደ ኢትዮጵያ የገባ። ጌታ ሲያስተምር በነበረ ጊዜ ኢትዮጵያውያን ብዙ ጊዜ በጉባኤው ተገኝተው እንደነበረ ይነገራል። ለዚህ ነው እንዲያውም የሳባ ንግሥት በፍርድ ቀን ተነስታ ትውልድ ትፋረዳለች ሲል ትምህርት ላይ ሰጥቶ የሰዎችን ሀሳብ
ለመደገፍ ለመቀስቀስ ሲል ነው። ስለዚህ እግዚአብሔር ኢትዮጵያን ከመሰረቱም አልረሳም። በዕለተ ስቅለቱም በጫካ ውሎ በ6 ሰዓት ወደ ቤቱ ሲመለስ የተገኘውና መስቀሉን ተሸክሞ ያገዘው ኢትዮጵያዊው ጥቁሩ ስምዖን የሚባለው ነው። ኔጎር ይሉታል ዛሬ ኔግሮ የሚሉትን እና ጥቁሩ ስምዖን የሚባለው ነው። ብዙ ጊዜ ኢትዮጵያ በ6 ሰዓት ወደ ቤቱ ሲመለስ የተገኘውና መስቀሉን ተሸክሞ ያገዘው ኢትዮጵያዊው ጥቁሩ ስምዖን የሚባለው ነው። ኔጎር ይሉታል ዛሬ ኔግሮ የሚሉትን እና ጥቁሩ ስምዖን የሚባለው ነው። ብዙ ጊዜ ኢትዮጵያውያንም ከእግዚአብሔር በረከት የራቁበት ጊዜ የለም። መጽሐፍ ቅዱስን አትኩረን ከተመለከትን እና እንግዲህ የዛሬቱ ዕለትም ዲያቆኑ ፊልጶስ ዕለተ ዕረፍቱ ስለሆነ ለእኛ ለኢትዮጵያውያን አባታችን መታሰቢያ የእኛ መታሰቢያ ነው ማለት ነው። ሌላው ሁለተኛው በስደት ወደ ኢትዮጵያ ከገቡት ሰዎች መካከል 4ኛው መቶ ዓመተ ምህረት ላይ በመጨረሻው ወደ ኢትዮጵያ ሌላው ሁለተኛው በስደት ወደ ኢትዮጵያ ከገቡት ሰዎች መካከል 4ኛው መቶ ዓመተ ምህረት ላይ በመጨረሻው ወደ ኢትዮጵያ የገቡት ክርስቲያኖች ይገኙበታል። እነዚህም ተስዓቱ ቅዱሳን ብለን የምንጠራቸው ናቸው። እነዚህም አንዱ ዛሬ መታሰቢያቸውን የምናከብርላቸው አቡነ አረጋዊ ናቸው። በሁለቱም የኢትዮጵያ ታሪክ አብሮ አለ ማለት ነው። አንድ የወንጌል መሰረት የተጣለበት ነው። 2 የወንጌል መሰረት ፍጻሜ ያገኘበት ነው። የክርስቶስ ስለሆናችሁ የተቀበላችሁ ሁሉ ጽዋ ውሃ ያጠጣችሁ ሁሉ እኔን መቀበሉ ነው ሲል ጌታ ተናግሯልና ከሮም ካቶሊክ ቤተክርስቲያን ከሮም መንግስት ግፍ የተነሳ ተማረው ወደ ኢትዮጵያ የገቡ ስደተኞች እረፍት ያገኙባት ከዚያም አልፈው አባቶች የሆኑባት አገር ናት። ስለዚህ በሁለቱም የኢትዮጵያ ታሪክ መታሰቢያ ያለው ነው። ዛሬ ደግሞ የዚያን ያህል ደግሞ አጠፌታው ያኛው በስቶ ነው መሰለኝ ሁሉም ችግር ውስጥ እንገኛለን። ከውጭ የመጡት ብቻ ሳይሆኑ እቤት ያሉትም ቢሆኑ ቤተክርስቲያንን በማፍረስ ላይ ስለሆኑ ያለን ችግር እየጨመረ እንጂ እየቀነሰ አልሄደም። ቁጣውም እየጨመረ እንጂ እየቀነሰ አልሄደም። የእነዚያ ብቻ አይደለም አሁን የባሰ አሁን ተሐድሶ የሚባሉትና ደግሞ እነዚህ ማህበረ ቅዱሳን የሚባሉት ውስጥ የሚሄዱት እነሱ ናቸው። አሁን ቤተክርስቲያኖችን እያሳጧት ያሉ አጥማቂዎች ነን የሚሉት ደግሞ መነኮሳት ደግሞ በየቦታቸው አንዳንድ ጥግ እያዙ እየተቀመጡ የቤተክርስቲያን ስራ ከቁርባን በስተቀር የሚቀራቸው የለም። ሁሉንም ያው ቤታቸው ያደርሳሉ፣ ቤታቸው ይፈጽማሉ። አንተ ማንህ የሚላቸው የለም እና በዚህ ሁሉ ቤተክርስቲያን እየተጎዳች ነው። በመጽሐፍት ህትመት በኩልም የሆነ ያልሆነውን ሁሉ የእግዚአብሔር ነው የሰይጣን ነው ሳይሉ ሁሉንም እያግበሰበሱ እያተሙ
የቤተ ክርስቲያን ነው ያሉ በተኑት። የተሳዳጆች ጥሩ ተመች አንድ ያለች ብልስጥ ያለ ነው። እንዴት ብለን መቋቋም እንደምንችል እንጃ። ሰዎች ተሰብስበው ስለዚህ ጉዳይ አይነጋገሩም። ስለተራው ነገር ግን አዎ በሌላው በስጋው አቅጣጫ ብንሄድ የባሰ እየተበላሸ ይሄዳል። እንጃ ምን እንደሚመልሰው ከትናንት ወዲያ በሰማሁት ራዲዮ ሲነገር ኑና ሳቁ የሚል ማስታወቂያ ሰምቻለሁ። ማነው 21 ቀን ጥቅምት 21 ቀን መስቀል አደባባይ የሳቅ በዓል ይደረጋልና 10,000 ሰዎች የሚበዙ ይሰበሰባል ተብሎ ተነግሮበታል። ኑና ሳቁ የሚል መጠሪያ ነበር እና የሳቁ የሚል አንድ ፕሮግራም አላቸው ቲያትር ቤታቸው እዚያ እንደፈለጉ ቲያትር ቤታቸው። አሁን ግን መስቀል አደባባይ አንድ አርቲስት አለ በሱ ጠሪነት የሳቅ በዓል ይደረጋልና መታየት ሰው ምን ያህል ይወረን አገሪቱ ምን ያህል እየወረደች መሄዷን ነው የሚያሳየው። ቁም ነገሩ እየራቀች እየሸሸች መሄዷን ነው የሚያሳየውና እጅግ የሚያሳዝን ሁኔታ ነው። በሌላ መልኩ እነሱ ስለ ህዝብ የሚባል ፕሮግራም ፈጥረው መዋለድ በዝቷል፣ ህዝብ በዝቷልና እንቀንሳለን ያሉ እየታገሉ ነው። አሁንም በዚህ ሳምንት ነው የምሰማ 3 ሴቶች በደቡብ ክፍል 4 ላይ ነው የወለዱ። 4 ልጅ አስቡት እንግዲህ የእግዚአብሔርን ሙግትና የሰውን ሙግት። ይሄ ምን ያህል ከእግዚአብሔር ጋር እየተጋጨን ይሄዳችንን ነው የሚያሳየው። ነቢዩ ዳዊት ወሆኮ ሀጥ ለእግዚአብሔር ሀጥ ሰው እግዚአብሔርን አወከው፣ ወሃኮ ሀጥ ለእግዚአብሔር ሀጥ ሰው እግዚአብሔርን ቀሰቀሰው፣ አነሳሳው፣ ቀሰፈኝ አለው ይላል። ወይታስሱ በከብዘ ሐማቱ ምንም እንደማይቆጣ አድርጎ ነው የሚቆጥረው እንጂ ሲቆጣ ደግሞ አደጋው ከፍተኛ መሆኑን አያስብም። አሁን ይኸው 30 ዓመት ሙሉ የሚያሰቃየን በሽታ እግዚአብሔር የለም የሚለው አሁንም እያደገ እየሰፋ እየጨመረ የሚሄዱ ይድረስ እየደረስን ነው። የሳቅ በዓል ይህ ታዘ ደግሞ የምናምን በዓል እየተባለ ዝም ብሎ የቀልድ በዓል ቀልድ ሆነ። በዓል የሚባለው ቃል ራሱ ለምን መሆኑ የተነገረ ከየት እንደሆነ በፍጹም ሀገራችን አቋም በማስቸገር ስለሆነ አሁንም የሆነው ነገራችሁ የምትሰሙት ወንድሞች ሁሉ በጸሎት እንድትተው ነው አደራ የለንም። በጸሎት ብንተጋ ከፋደም ሲሆን ሌላውን ተርክ ይሆናል። ታጣ ደግሞ ራሳችንን እናደን ይሆናል። ስለዚህ በህርበችነት ያስበል። ዲያቆናዊት የሚል ዲያቆናዊት የሚለው ሹመት ነው እና ሸንስ አገልግሎት ጳውሎስ ለጢሞቴዎስ በጻፈው መልእክቱ ምዕራፍ 2 ቁጥር 9 ላይ ወደ መሐሌ ከይቤረ ከላይ እንስሳ ክረምታ የምትመጣት የምትገባት አለች። ዋ 60 ዘመን ይሆናል። እሷም
እንግዶችን መቀበል፣ የእንግዶችን እግር ማጠብ የበጎ ስራ ልምድ ያላት እንደሆነ ነው የሚል። ይህች ሴት በሐዋርያት መጽሐፍ በዲድስቅልያ እንደተገለጠው ስራዋ ሴቶችን መከባከብ ነው። ሴቶች ሲመጡ ወደ ቤተ ክርስቲያን የሚቆሙበትን ስፍራ ለይቶ በማመልከት ሁሉም በየደረጃቸው ጸጥ ብለው ቆመው ትምህርቱን ስርዓቱን እንዲከታተሉ ማድረግ። በሴቶች በኩል በሽተኛ ካለ ሊረዳ የሚገባው ሰው ካለ ያንን ተቀብላ ለጉባኤው ማድረስ። ለሴቶች በግል ትምህርት መስጠት እና ሴቶችን ጉዳይ የምታስፈጽም ናት። ሴቶች ወደ ቄሱ ወደ ኤጲስቆጶሱ ለቡራኬ ካልሆነ በስተቀር በልዩ ጉዳይ ቀርበው እዚያ አንተ ላይ ነው እሷ ናት የምታስፈጽመው። ለሊቀ ዲያቆናቱ የምታቀርብላቸው ጉዳዮች ሊቀ ዲያቆናቱ ከእሷ ተቀብሎ ለቄሱ ወይም ለኤጲስቆጶሱ ያቀርባል፣ ጉዳያቸውን ያስፈጽምላቸዋል። እና ስራዋ ይሄ ነው። ንዑሰ ክርስቲያን በሚጠመቁበት ወቅት ሴቶች ሲጠመቁ ቄሱን ይዛ ታስቀባለች ይላል የውስጥ አካሏን። ሴቶች በሚጠመቁበት ጊዜ ቄሱ ይህን የምናደርግበት ጊዜ አያይም። ለዚህ ነው አዳምና ሔዋን ሲፈጠር እግዚአብሔር ሔዋን ከተፈጠረችበት ምክንያት አንደኛው ዘርን ለመተካት ነው ይላል እና ከሕግን ከመተላለፋቸው በፊት ደግሞ ስጋዊ ደማዊ ሀሳብ ነበረባቸው ወይ? ካልነበረባቸውስ እግዚአብሔር ይሄኛው ነው ተባይተው አንስተ ገብሮ ወባረኮ ማለት ነው። መጽሐፉ ወንድነት አደረጋቸው ባረካቸው ቆይ አዳም በተፈጠረ ጊዜ ይህን ቃል የተናገረው ሔዋን ከመፈጠሯ በፊት ዘፍጥረት ምዕራፍ 1 ቁጥር 26 እና 27 ንግበር ሰባ በአርአያነ ብሎ አዳምን ፈጠረ ካለ በኋላ ተባይተው አንስተ ገብሮሙ ወባረኮሙ ሴትና ወንድ አደረጋቸው ባረካቸው በአካሉ ውስጥ ነበረችና። በኋላ በምዕራፍ 2 ላይ የኮነኬ ሰናየ ለእጓለ እመሕያው ይንበር ባህቲቱ አላ ነግበር ሎቱ ቢጸን ትርዶ የምትረዳው ባልንጀራ ነፍጠርለት እንጂ ብቻውን ሊኖር አይገባም ብሎ ከጎኑ አንድ ሀብት ተነቅሎ ሔዋን ፈጠረ ነው የሚል። ለመውለድ ብቻ አይደለም፣ ለፈቃድ በፈቃዳቸው ለመረዳዳት በባህሪያቸው ውስጥ ባለው ሁኔታ የፍትወት ጠባይ ያለና እሷ እሱን እሱ እሷን እንዲረዳ ሁለቱን አንድ አካል የሚያደርገው ጠባይ ይሄ ነው። መውለድ አይደለም። መውለድ ሁለተኛው በረከት ነው። የመጀመሪያው በረከት ሁለቱን አንድ አካል የሚያደርገው የፍቅሩ መሰረት ነው። ይተዋወቁም ባይተዋወቁም በዚያው በአንድ ቀን ብቻ ልዩ አካል ይሆናሉ፣ አንድ አካል ይሆናሉ። ያለዚያ ጎደሎ ናቸው ማለት ነው። እሱም ብቻውን ካለ እሷም ብቻውን ከሆነች ምላት የላቸውም። ምላት የሚያገኙት ሁለቱም አንድ አካል ሲሆኑ ነው። እና ይሄ ደግሞ በጋብቻ ሕይወት የተቀደሰ ነው ተብሏል። እና መሰረቱ አንዱ ይሄ ነው። ሁለተኛው መውለድ ነው። ሶስተኛው እየተረዳዱ መኖር፣ የጉልበት የቤት የውጭ የተደጋገፉ መኖር ይሄ ነው። ጋብቻ ሽምግልና መዘጋጃ ነው። በስጋ ወደ ሙቃት ነው። ሽምግልና ወይም መዘጋጃ ቤት አሁን የመጣ ማን ያውቀዋል?
መጣና ለስጋው ደግሞ ለብቻ ለት ይባላል። ሁለቱን አንድ አካል ከሚያደርገው ኃይል እኮ አንዱ ስጋው ደግሞ ነው። ስጋው ደግሞ አንድ መሆናቸው በጎ ነገር አብረው እንዲያስቡ ለበጎ ስራ አብረው እንዲሰለፉ በህይወታቸው ፍቅር እንዳይጎላቸው እንዳይነቃቀፉ እንዳይናናቁ እንዳይጣሉ እንዳይጨካከኑ የሚያደርገውን ጸጋ ሁሉ የሚያገኙት ከስጋው ከደሙ ነው። እና ስጋው ደግሞ ሰውን የክርስቶስ አካል የሚያደርገውን ያህል ባልና ሚስትንም አንድ አካል በማድረግ ያጸናቸዋል። የጋብቻውን ኃይል የበለጠ ያከብረዋል። ያለ ቁርባን ጋብቻ የለም። የክርስቲያን ህይወት ማለት ነው። በኢትዮጵያ የመጣ ከአፄ ምኒልክ ዘመን ወዲህ ነው። እያ በጦርነቱ ቱርኮች ገብተው ከበዘበዙት ወዲህ ነገስታቱ የዘወትር ወታደር አበጁ። ቀድሞ እንደሱ አልነበረም። ጦርነት ሲመጣ ብቻ ማወጅ ነው፣ ህዝቡ ይከታል እንጂ የግል ወታደር አልነበረም። አሁን ግን ነገስታቱ፣ መሳፍንቱ፣ መኳንንቱ የግል ወታደር ማደራጀት ሲጀምሩ በየግዛታቸው ያ ወታደሩ ቤት ንብረት የለውም፣ የእነሱን ገበታ ጠርጎ ነው የሚያደርግ እና በቃ አንዳንድ ጊዜም በምድሪት በየቤቱ ይመራ ነበር። እዛ እየገባ የበሬውን ሚስት እየደፈረ ስላስቸገረ እዛው ነው ቁርባን የቀረው። ለዚህ ለማዕረግ እንደሚበቃ ያስረዳናል። ነገር ግን የጳጳሳትን ማዕረግ በመቅ ባለ ሁኔታ ወይም በጎላ ሁኔታ በመሰረቱ ውስጥ አናገኝም። ምናልባት ሕጋዊ ሆኖ ወደ ምንኩስና ከሄደ በኋላ እስከ ጵጵስና የሚደርስ ይችላል። ወይም ደግሞ የማይችል ከሆነ የማይሆን ከሆነ በተለየ ሁኔታ የተደነገገበት ሃይማኖታችን ክፍላለ ይለናል። የሚከለክል ነገር የለም ሆኖ ከተገኘ። ጳጳሳት ዝርዝር ውስጥም አሉ። ከህንፃዊነት በኋላ ጵጵስና የደረሱ እና የመጀመሪያው ህይወቱ የዚያ ሰውዬ ህይወቱ የመጀመሪያ ህይወቱ በህግ ጸንቶ መኖሩ መምህርነቱ እንግዲህ ጵጵስና እንደው ለሹመት ብቻ አይደለም የሚመረጠው፣ ለማስተማር ነው። ለማስተማር ስለሆነ የዚያ ሰውዬ ችሎታው፣ እውቀቱ፣ ግብረ ገብነቱ ይሄ ተመዝኖ ያው በዚያ በጢሞቴዎስ እንደተጻፈው ሆኖ ከተገኘ የሚከለክለው ነገር የለም። ከሚስቱ ጋር እያለ ግን አይሾምም። ምክንያቱም ነውር ሆኖበት አይደለም። ሁለት አገልግሎት የለም። ከእሷ ጋር እስካለ ድረስ የእሷም አገልጋይ ነው። ሁለት ቤተሰብ ሊያገለግል አይችልም። ጵጵስና ከገባ ግን የእግዚአብሔር አገልጋይ ነው። የቤተክርስቲያን እንጂ ቤተሰቡን ሊያገለግል አይችልም። ስለዚህ እኮ ነው ሹመቱም ወደ መነኮሳት እያደላ የሄደ ተጨማሪ ሸክም የሌለው ሰው ለመፈለግ ነው እንጂ ተነቅፎ አይደለም። ያንን የመንቀፍ አይደለም። ይሄ በንጽህና በድንግልና የሚኖረው ሰውዬ ተጨማሪ ሸክም የለውም። ለሚስቴ፣ ለልጆቼ፣ ለቤተሰቤ አይልም። እግዚአብሔርን የተከተለ ነው። ይህ ስለሆነ ለአገልግሎት ይፋጠናል። ተነስ ባሉበት ይነሳል፣ ሂድ ባሉበት ይሄዳል፣ ግባ ባሉበት ይገባል፣ ውጣ ባሉበት ይወጣል። ለዚህ የተፈለገው እንጂ ማግባቱ ወንጀል ሆኖ የሚከለከለው ሆኖ አይደለም።
ማግባት ወንጀል የሚሆነው በዚያውም በጋብቻ ህይወቱ የሚገባ ስራ ሳይሰራ የተገኘ እንደሆነ ነው። ሐዋርያት ሚስት የነበራቸው እነ ቅዱስ ጴጥሮስ፣ እነ ቅዱስ እንድርያስ፣ እነ ቅዱስ ማቴዎስ እነዚህን የመሳሰሉ ታላላቅ ሰዎች ነበሩ አይደለም? ደናግሉ ብቻ እኮ አይደለም የተመረጡ የዚያ ጊዜ ደናግሉም እነ ቅዱስ ያዕቆብ፣ እነ ቅዱስ ዮሐንስ ቤት የነበራቸው ኑሮ የነበራቸው የተደራጀ ኑሮ የነበራቸው ደግሞ እነዚያም ከተውት በኋላ እሱን ተከተሉ። በቃ ሁለቱም እኩል ሆነው ነው የተመረጡበት። ከመጀመሪያው ጀምሮ አባስ መሆናቸው ኢትዮጵያውያን ደናግሉን አክብረው መመልከት ልምድ አላቸው ብቻ ነው እንጂ ሌላ ምንም የከለከለው ነገር የለም። ሆኖ ከተገኘ ችግሩ አለመሆኑ ነው። ችግሩ እንኳን እዚህ በቤተሰብ ኑሮ የለመደው ቀርቶ ድንግል ቢሆን ሆኖ አልተገኘም ለእግዚአብሔር የእኛ ሰው እኛም በሁሉም እኛ ሳልሆነልን በዚያ ቢባል ቤተሰብ ያለው ባይሆን ኖሮ ቢያደላም ምንም ቢልም አይደነቅም ነበር። ይሄ ቤተሰብ የለኝም ብሎ ገብቶ አይደለም እንደገና አክስቴ አጎቴ እቴ እያለ ቤተ ዘመዱን በሙሉ እየሰበሰበ የሚያስቸግረን ከዚያ ነፃ አይሆንም ማለት ነው። ገና ሲሾም አይደለም መጥቶ ቤቱን የሚሞላው። መጽሐፍ ታሪክም አይበዙም አይቀንስም። እነዚህ እኮ የታሪክ መጽሐፍት ናቸው። የታሪክ መጽሐፍት ከሆነ ተከታዮቻቸው ሁሉ እየተመዘገበላቸው ሊቀመጥ ይችላል። እንደ ስራቸው ሰዎች እንደ ስራቸው ሊመዘገብ ይችላል። የወንጌል ለቅዱሳን ይጻፍ የለም በየደረጃው በየጊዜው እንደዚያ ማለት ነው። 10 መጽሐፍትማ አይጨምሩም አይቀንሱም። ስንክሳር እኮ 10 መጽሐፍ አይደለም። አሁን ታምረ ማርያም ለምሳሌ ከዚያ ከታምረ ማርያም ከተጻፈበት ዘመን ጀምሮ ከዛሬ ቢጻፍ ኖሮ ስፍራም አይበቃው ነበር። ነገር ግን ሰዎች አሁንም እዚያው ናቸው። በዚያው ላይ ብቻ ይህን ያህል ታምራለሁ ይህን ያህል ታምራለሁ እያሉ ሲሟገቱ ይውላሉ። ይሄ ለምትስፋ ያገኙ ከመጣና ካመራን ተስፋው ደግሞ ፕሮሰስ ስለዚህ ያለው ለምን ይመራው ግን እሱ በመጽሐፍ ላይ የሚያነበው ነው ያውቀው ይሄ ማለት ተስፋው ነው ያውቀው ነበር ወዲያውኑ እንኳን እሱ ሳይታወቅ ነበር የሚያነቡ ሊያውቀዋል ተነገረ አሉ እኮ የሚለው እገሌ ይመጣል እኮ አይልም። እዚያ ላይ እንደ በግ ይታረድ መጣ። በግ በሸላቹ ፊት እንደማይናገር እሱም መከራ ሲያጸኑበት አልተናገረም ይላል እንጂ እገሌ አይልም። እዚያ ላይ እሱ አውቅማ እዚያም ቁጥሩ መጀመሪያም ላይ አቤቱ ቃልህን ማናመነ የእግዚአብሔር ክንስ ለማን ተገለጠ ከሚል በስተቀር ይሄ ነው ይሄን የሚል የለም። ሲመጣ ተገለጠ እንጂ ማናወቀው እንችላለን። ዳዊት የደገመ ሁሉ ያውቃል። ለትርጓሜ ያውቃል። አንተ አሁን ግዕዝ ብታነብ ትችላለህ። ተስፋ እኮ ጠቅላላው ነው። ትንቢቱ ለሁሉ የተነገረ ነው። ለኢትዮጵያውያን ብቻ አይደለም እኮ ለሰው ዘር ብሉይ ኪዳን ለተቀበለ ሁሉ ባለ ተስፋ ነው። ጽሑፉን ከተቀበሉ ተቀብለዋል። መጠበቅ ነው። የተስፋ ዘመን ነው ያ።
ናቸው። እዚያ በቤቱ ውስጥ የቆዩ ናቸው። መሲህ ከነሱ እንደሚወለድ የተነገረላቸው የሚጠብቁ ናቸው። እነዚህ እኮ ቅጅ የተቀበሉ ናቸው። ያም ሆኖ አላወቁትም። አናውቅም ነው ያሉት። በቤተልሔም ይወለዳል ይባላል አሉት እንጂ በቤተልሔም ነው ብለው አረጋግጠው አልነገሩትም። ስለዚህ ነው ሂዱና እርግጡን መርምራችሁ ካገኛችሁ ተመልሳችሁ ንገሩኝ ያላቸው። ስለዚህ ነው እሱ አላለም። መጽሐፉም አይልም። መጽሐፉ የንግሥት ህንደኬ ጃንደረባ በገንዘቧ ላይ ሁሉ የተሾመ በጅር ወንዷ ነው የሚል የገንዘብ ሚኒስትር እንደነበረ ነው የሚናገረው። ሶፊያን አህመድ እስላም ነውና እንግዲህ አረብ ነው ሊባል ነው። ግን ብሎ ታቸው ትች እየጨመሩ እንጂ መጽሐፉ አላለም። አንተ ራስህ ስታነበው ታገኝ እዚያው ላይ የለም ወይ? በገንዘቧ ሁሉ ላይ ስልጣን የነበረው በጅር ወንዷ ነው የሚለው እና ደግሞ ወደ ሲመለስ አገኘው ሰግዶ ሲመለስ አገኘው ነው እንጂ የሚል እዛው አገኘው አይደለም የሚል ሰግዶ ሲመለስ በመንገድ ላይ ነው ያገኘው። ወርትሎ ለዚህ ሰረገላ ነው ያለው። አላለችም አለች አይልም። ታሪኩም አይልም። የታለ ታሪኩ? መጽሐፍ ቅዱስ እንኳን አይልም። ወዲያው ታሪክ ስንት ማን ያሳተመው? ተቀልዳለህ ለምን? በ1988 የሳባ ንግስት ሄደችው ያተሙ ነበሩ የኔ ሰዎች እዚያ ጊዜ ነው ወይስ ከየት ይመጣ? 88 እኮ ነው። አፉ ራሱ መጽሐፈ ነገሥትም መጽሐፈ ሳሙኤልም አይልም፣ ዜና መዋዕልም አይልም። በእግዚአብሔር ስም የወጣለትን የሰሎሞንን ስም በሰማች ጊዜ በእንቆቅልሽ ልትፈትነው ሄደች ነው የሚል እንጂ ሃይማኖት ልትማር ሄደች አይልም። እሷ የምታውቀው የእግዚአብሔር አማኝ ከሆነ የተሰወረ ነገር ቢሆን አያመልጠውም ብላ ነው ሄደችው። ሄደች፣ አየች፣ እዚያም ተማረች የሚል የለም። ተማረች የአይሁድን ትምህርት ተማረች የሚል የለም። በእስራኤል ዙፋን ላይ እንድትነግስ የመረጠህ እግዚአብሔር ምስጉን ይሁን ብላ አመሰገነች። የተባረከ እግዚአብሔር ዘአንበረከ ዲበ መንበረ እስራኤል፣ በእስራኤል ዙፋን ላይ ያስቀመጠህ እግዚአብሔር ይክበር ይመስገን ብላ አመሰገነች ነው እንጂ የሚለው ተማሪ ጠየቀች የሚል ነገር የለም። አሁን ቅድም እንዳነሳው እንኳን እንደ ሰውየው አስተማሪ ሳይኖር ብላ የጠየቀችው ነገር የለም። ሙሉ በሙሉ እምነት የተባረከ እግዚአብሔር ዘአንበረከ ዲበ መንበረ እስራኤል፣ በእስራኤል ዙፋን ላይ ያስቀመጠህ እግዚአብሔር ይክበር ይመስገን ብላ አመሰገነች ነው። ይህም የእግዚአብሔርን ስም መጀመሪያ ታውቀው እንደነበረ የሚያሳይ። ለዚህ ነው ጌታም ንግሥት አዜብ ትትነሣ አመለተ ደይን ወትትፋታ ምስለ ዛ ትውልድ፣ የሳባ ንግሥት በፍርድ ቀን ተነስታ ይህን ትውልድ ትፋረዳለች፣ የሰሎሞንን ጥበብ ሰምታ ከምድር ዳርቻ መጥታለችና ነው ያለ። ሀሳቧ ምን ያህል በጥልቅ ረቂቅ ሀሳብ ላይ እንደተመሰረተ ነው የሚያሳየን። የቤተክርስቲያን መጽሐፍ በማጥፋት ላይ ናቸው እና በጳውሎስ በጣም ብዙ መጽሐፍቶች መላው ሰውነቱ በሽተኛ ነው ሆነ ያለ። ታዲያ ካህናት አመፀኞች ከሆኑ ብዙ ምን ያድርግ? የሚነግሩት ካህናት እኮ ናቸው። ሊነግሩት የሚገባቸው እኮ እነሱ እኮ ናቸው። እነሱ አመስግነው ብፁዕ ቅዱስ እንዲያርገው ብፁዕ ቅዱስ ይንሰፈ እያሉ ካቀረቡለት ምን ይበል? እያወቀ አይደለም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ
ቸር እግዚአብሔር አምላካችን ሆይ በዚህ ዕለት በዚህ ሰዓት በዚህ ስፍራ በቸርነትህ ስለሰበሰብከን ለዚህ ከፍተኛ ቀጠሮ ስላደረስከን ከሁሉ አስቀድሞ ቅዱስ ስምህን እናመሰግናለን። ቸር እግዚአብሔር አምላካችን እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ ብለሃልና እንዳትለየን፣ እንዳትርቀን፣ እንድትታደገን፣ እንድትጠብቀን ከመከራ ሥጋ ከመከራ ነፍስ እንድትሰውረን ሀገራችን ኢትዮጵያን ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችንን ክርስቲያን ሕዝብህን በቸርነት እንድታስብልን እንለምንሃለን እንማልድሃለን። ቸር እግዚአብሔር አምላካችን ይህችን በደምህ የዋጀሃትን ቤተክርስቲያን በቸርነት ከወደቀችበት እንድታነሳት ሕዝብህንም በቸርነት እንድታስባቸው እኛ ምንም አቅም የለንም። አንተ ስጋዊውንም መንፈሳዊውንም በር ዘግተኸዋል። አንተ ካልከፈትከው ደግሞ የሚከፍተው የለም። በበጎች ላይ የሾምካቸው እረኞች አምፀዋል። የሕዝብህን ጸጋ በእጃቸው አፍነው ከልክለውታል። Say